ብስሚላህ ራህማን ራሂም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንኳን በደህና መጣችሁ። ዛሬ ስለ ዓመቱ በጣም የተከበሩ ቀናት እናወራለን። የዙልሂጃ የመጀመሪያዎቹ 10 ቀናት፣ አላህ የሚወዳቸው ቀናት፣ በረከት የሞላባቸው ቀናት፣ ምህረት የሞላባቸው ቀናት፣ እድሎች የሞሉባቸው ቀናት። ምናልባት ይህ ዙልሂጃ ህይወታችሁን ሊቀይር ይችላል። ምናልባት አንዲት ከልብ የወጣች ዱዓ ሊቀበል ይችላል። ምናልባት ለአላህ የፈሰሰች አንዲት እንባ ወንጀልን ታጥባለች። በዚሁ አጋጣሚ በሞት የተለዩንን እናስብ። ባለፈው ዙልሂጃ ከኛ ጋር የነበሩ አንዳንድ ሰዎች ዛሬ ከኛ ጋር አይደሉም። አንዳንድ የምንወዳቸው ድምፆች ትዝታ ሆነዋል። አንዳንድ ቦታዎች ባዶ ሆነዋል። አንዳንድ ልቦች አሁንም የሚወዷቸውን ሰዎች ይናፍቃሉ። ምናልባት ይህን ቪዲዮ የሚያዩ ሰው ባሉን፣ አባቱን፣ እናቱን፣ ቤተሰቡን ወይም ጓደኛውን አጥቶ ይሆናል። ነገር ግን ለሙእሚን መለያየት ዘላለማዊ አይደለም። ስለዚህ በእነዚህ የተከበሩ ቀናት ዱዓ እናድርግላቸው። አላህ ሆይ ማራቸው፣ ምህረትን አውርድላቸው፣ ቀብራቸውን በብርሃን አስፋው፣ በጀነትም አገናኝ። አሚን አሚን። ምናልባት ከልብ የወጣች አንዲት ዱዓ በአኼራ ደረጃቸውን ታሳድግ ይሆናል ኢንሻአላህ። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በእነዚህ 10 ቀናት ውስጥ ከሚደረጉ መልካም ስራዎች የበለጠ አላህ የሚወዳቸው ቀናት የሉም። ሱብሃንላህ። እነዚህ ቀናቶች በጣም ልዩ ናቸው። በዙልሂጃ ሐጅ ይካሄዳል። የአረፋ ቀን ይመጣል። ኢደል አድሃ ይደርሳል። ሚሊዮን ሙስሊሞች አላህን ያመልካሉ። እነዚህ ቀናት የሰላት፣ የቁርአን፣ የዱዓ፣ የሰደቃ፣ የዚክር፣ የተውባ ናቸው። አላህ ከሚጠቀሙት ያድርገን። አሚን። ኢነላህ ወመላኢከተሁ ዩሰልሉነ ዐለን ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ። ዙልሂጃን በእውነተኛ ተውባ ጀምሩ። አላህን ያለፉ ወንጀሎቻችሁን እንዲምራችሁ ለምኑት። አስተግፊሩላህ ወአቱቡ ኢለይህ በሉ። አዲስ ንያ አድርጉ። በዚህ ዙልሂጃ ወደ አላህ ልቀርብ እፈልጋለሁ በሉ። ሰላታችሁን በትክክል ስገዱ። ቁርአንን አንብቡ። አንድ ገጽ ብቻ ቢሆንም ዋጋ አለው እና ተክቢራን አብዙ። አላህ ይቀበላል። ከቻላችሁ ጾምን ጀምሩ። ጾም ልብን ያለሰልሳል፣ ትዕግስትን ያስተምራል፣ ዱንያ ጊዜያዊ መሆኗን ያስታውሰናል። ጾማችሁን ስትጾሙ ብዙ ዱዓን አብዙ። ለስላሳ ቃልን ተናገሩ፣ ክርክርን ተዉ። አላህን በብዛት አስቡ። ብዙ ጊዜ ወስዳችሁ አስቡ። ስለ ነቢዩ ኢብራሂም ዓለይሂ ሰላም አስቡ። ነቢዩ ኢብራሂም ዓለይሂ ሰላም እውነትን ፈለጉ፣ ጣዖትን አልተቀበሉ። ሰዎች ቢቃወሟቸውም ከባድ ቢሆንባቸውም አላህን ሙሉ በሙሉ ታዘዙ። ራሳችንን እንጠይቅ። ወደ አላህ እንዳልቀርብ የሚያደርገኝ ምንድን ነው እንበል። አንዳንዴ ወደ አላህ የሚደረገው ጉዞ ራስን በመመልከት ይጀምራል። ዱዓችሁን አብዙ። አላህን ለጀነት፣ ለምህረት፣ ለርዝቅ፣ ለልብ ሰላም፣ ለጀሃነም ጥበቃ፣ ለቤተሰቦቻችሁ ሂዳያ ለምኑት። እንዲሁም በሞት ለተለዩአችሁ ለምትወዷቸው ማረፊያቸውን ጀነተል ፊርደውስ እንዲያደርግላቸው ለምኑት። አዛኙ ጌታችን ባሪያው ሲለምነው ይወዳል። አንዳንዴ ወዲያውኑ፣ አንዳንዴ በኋላ ይመልሳል።
አንዳንዴ ከዚያ በተሻለ ነገር። በደግነት ላይ አተኩሩ። ለወላጆቻችሁ ደውሉ፣ ቤተሰቦቻችሁን እርዱ፣ ሰውን ይቅር በሉ፣ ሰደቃን ስጡ። ነቢዩ ሰለላሁ ዐለይሂ ወሰለም መልካም ስነ ምግባር በአላህ ዘንድ የተወደደ መሆኑን አስተምረውናል። መልካም ፈገግታ ሰደቃ ነው። ሰውን መመገብ ሰደቃ ነው። ከመንገድ ላይ እንቅፋትን ማስወገድ ሰደቃ ነው። ትንሽም ቢሆን መልካም ስራን አታቃሉ። ኢንሻአላህ በቀጣይ ክፍል ስለቀሩት በዙልሂጃ ቀናቶች ማድረግ ስላለብን ነገሮች እንዲሁም ስለ አረፋ ቀን፣ ስለ ኢደል አድሃ በዓል እንተዋወሳለን። አላህ ጾማችንን፣ ዱዓችንን ይቀበለን፣ ወንጀላችንን ይማረን፣ ብዙ ዙልሂጃዎችን እንድንደርስ ያድርገን። መልካም ስራችንን በሞት ለተለዩን ለምንወዳቸው ቤተሰቦቻችን ጭምር ያድርግልን። አሚን አሚን። ይህ ማስታወሻ ከጠቀማችሁ ለሌሎችም አካፍሉት። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።